እናትን ከመንከባከብና እናትን ከማስደሰት የበለጠ እኔ የማውቀው መልካም ስራ የለም። ኢዘን እሷን በመንከባከብና እሷን በማስደሰት ወደ አላህ የተቃረበ እንደሆነ ረضየት ዐንሁ እናቱ ትወደዋለች። ቢሪዳሃ የርዳ ዐንሁ ረቡሁ ሱብሓነሁ ወተዓላ ቢሰበብ ሪዳሃ ለው እሱ እናትየው በመውደዷ አማካይነት አላህም ይወደዋል፣ በዛ ይምረዋል ብዬ ተስፋ አድርጌ ነው። ረአይቱ هذه هي المرأة في الإسلام እስልምና ሃይማኖት በዚህ ደረጃ ነው ቦታ የሰጣት። ኢስላም እኮ ሴት ልጅ ላይ ድምፅህን ከፍ አታድርግ ብሎ የከለከለህ እኮ ነው። እናትህ ላይ ድምፅህን ከፍ አድርገህ እንዳትናገር ብሎ ከልክሏል እኮ ኢስላም። በል እናትህ አጠገብ እኮ ኩታህን አታራግፍ ብለው ከልክለዋል እኮ ኢብኑ አባስ ረዲየላሁ ዐንሁማ። ኩታህ ላይ ያለ ጨርቅ ብናይ ነገር እናትህ ላይ ሄዶ ቢያርፍ ወንጀለኛ ነህና ተጠንቀቅ፣ አደብ ያዝ ብለዋል። ድምፅህን እንኳን ከፍ አታድርግ። ቃለ ሱብሓነሁ ወተዓላ ወኽፊድ ለሁማ ወላ ተቁል ለሁማ ኡፍን ወላ ተንሀርሁማ ወቁል ለሁማ ቀውለን ከሪማ። አላህ ድምፅህን ከፍ አድርገህ አትናገር ለነሱ፣ ራስክን ዝቅ ዝቅ አድርግላቸው፣ ንግግርክ ያማረና የሰመረ ይሁን፣ ራስክን አዝቅጥላቸው፣ ክንፍህን ዘርጋላቸው። هذه هي الأم في الإسلام. المرأة مكرمة في الإسلام وهي أمًا الناتنا يتكبرتنا بإسلام، وكذلك بنتًا سلجم هنا يتكبرتنا بإسلام. إن الله حرم عليكم عقوق الأمهات. الله إن أنت لا حرام أدرقوباتشوهال الناتوچاچون ماسكفاتن حرام أدرقوباتشوهال. ووعد البنات ልጆቻችሁን መቅበር ከደረሳቸው حرام አድርጎባችኋልና እንዳትቀብሯቸው ብለው ከለከሉ ነብዩ ሰለዋቱ ረቢ ወሰላሙ ዐለይሂ። قال الحبيب صلوات ربي وسلامه عليه አንድ ሰው ሶስት ሴት ህፃናት ኖረውት እነሱን ተንከባክቦ ለወግ ማዕረግ ያበቃ እንደሆነ ለጀነት ሸፋዓ ይሆኑታል አሉ። አንድ ረቅ ብሎ ሲያደምጥ የነበረ ያ ረሱላህ ሁለት ቢኖረውስ አሉ። ሁለትም ቢኖረው አሉ ሰለላሁ ዐለይሂ ወሰለም። አየ ሴት ልጅን መንከባከብና ማብቃት ማስተማር፣ ስነ ምግባሯን መጠበቅ፣ ዲኗን መጠበቅ፣ ክብሯን ጠብቃ ለወግ ማዕረጓ በቅታ ለትዳር እስክትበቃ ተንከባክቦ የበቃ የጠበቃት